ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች እንደምን አላችሁ? ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። ገበያ መር የክህሎት ልማትን እውን በማድረግ ለዜጎች ምቹና አስተማማኝ የስራ ዕድል መፍጠር ወሳኝ መሆኑ ተገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ስራና ክህሎት ቢሮ የ2017 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸም ሪፖርት ግምገማና ከክህሎት መር ስራ ዕድል ፈጠራ ንቅናቄ መድረክ በቦንጋ ከተማ አካሂዷል። ጽዮን ታደለም ተጨማሪው ይዛለች። በንቅናቄ መድረክ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ስራና ክህሎት ቢሮ ኃላፊ አቶ ተስፋዬ እንዳሻው ገበያ መር የክህሎት ልማትን እውን በማድረግ ሁለንተናዊ ብልጽግናን በማረጋገጥ ዜጎች ፍትሐዊ ተጠቃሚ እንዲሆኑ ቢሮ ተልዕኮውን እየተወጣ ይገኛልም ብለዋል። የክልሉ መንግስት በሀገራችን የተካሄደ ያለው ሀገራዊ ለውጥ ውጤታማና ዘላቂ ተቋማዊ ለማድረግ እንዲሁም ከደረሰበት የእድገት ደረጃ አንጻር የሚኖረውን ክልላዊ ተልዕኮ በብቃት ለመወጣት የሚያስችል የአስፈጻሚ አካላት አደረጃጀት ስልጣንና ተግባርን ፈትሾ በማስተካከል አስፈላጊ መሆኑ ታምኖበት ቀደም ሲል በክልሉ በ3 ክላስተሮች ተበታትነው የነበሩትን ዘርፎች ማለትም የቴክኒክና ሙያ ስልጠና፣ አሰሪ ሰራተኛና የስራ ዕድል ፈጠራ ዘርፎችን አንድ ላይ ተዋህዶ በደቡብ ምዕራብ ኢትዮጵያ ክልላዊ መንግስት የስራና ክህሎት ቢሮ በመባል በአዲስ መልክ እንዲደራጅ በማድረጉ ከወትሮ በተሻለ ፍጥነት የአገልግሎት ጥራት በመጠበቅ መስራት የሚጠይቅ መሆኑን በመረዳት የራስን አቅም አሟጦ መጠቀምና ከባለድርሻ አካላት ጋር በቅንጅት በመስራት ያለንን ውስን በጀትና ሀብት ውጪ ቆጣቢ በሆነ ዘዴ አብቃቁ መጠቀም የላቀ ውጤታማ ውጤት ለማምጣት እንዲተጋ የሚጠይቅ መሆኑ ይታወቃል። አቶ ተስፋዬ አክለውም አደረጃጀቶችን ተከትሎም የራስን አቅም አሟጦ በመጠቀም ያለውን ውስን በጀት ወጪ ቆጣቢ በሆነ ዘዴ አብቃቅቶ በመጠቀም የላቀ ውጤት ለማምጣት ከባለድርሻ አካላት ጋር በቅንጅት መስራት እንደሚገባም ገልጸዋል። ቢሮ ከዞን እስከ ታችኛው መዋቅር ድረስ ባሉ መንግስታዊ ተቋማት ውስጥ የሚሰጠውን አገልግሎት ዘመናዊ ቴክኖሎጂ የተደገፈና የተደራጀ እንዲሆን አገልግሎት አሰጣጥ ዘመናዊ፣ ቀልጣፋ፣ ውጤታማ በማድረግ መልካም አስተዳደርን ማስፈን፣ ሀብት ብክነትን በመቀነስ በተጨማሪ በህብረተሰቡ ውስጥ ዘመናዊ የመረጃ ቴክኖሎጂን በመዘርጋት በማስፋፋት የህብረተሰቡ አስፈላጊ መረጃዎችን እንዲያገኙ በማድረግ በክህሎት ልማት፣ በስራ ዕድል ፈጠራና በሰላማዊ ኢንዱስትሪ ግንኙነት የሚታዩ ክፍተቶችን በመሙላት ዘርፈ ብዙ ስራዎችን ያከናወነ ይገኛል። በተቋማት የአገልግሎት አሰጣጥ ሂደቱ ውጤታማ እንዲሆንም በዘመናዊ ቴክኖሎጂ የተደገፈና የተደራጀ በማድረግ መልካም አስተዳደርን ማስፈን ይገባልም ብለዋል። የቴክኒክና ሙያ ስርዓቱ የኢንተርፕራይዞች መፈልፈያና ዘላቂ የስራ ዕድል በመፍጠር የዜጎችን ተጠቃሚነት ማሳደግ ላይ ትኩረት የሚሹ ጉዳዮች መሆናቸውንም አመላክተዋል። በዚህ የውይይትና ምክክር መድረክ ትኩረት ተሰጥተው መገምገም ያለባቸውና ቀጣይ ለውጥ ማምጣት ያስፈልጋሉ ብለን በመጀመሪያው ሩብ ዓመት ከለየናቸው ዋና ተግባራት በዋናነት በክህሎት ልማት ዘርፍ ወይንም በቴክኒክና ሙያ ልማት ላይ ቴክኒክና ሙያ ስልጠናን ተደራሽ ከማድረግ ጋር ተያይዞ የሚታዩ በጣም በርካታ ክፍተቶች አሉ። አንደኛው የተማሪ ቅበላ ነው። የነባር ተማሪዎች ቅበላና አዲስ መደበኛ ተማሪዎች ቅበላ በሚታይበት ጊዜ ከተቀመጠው ግብ አንጻር አነስተኛ ስለሆነ በዚህ ላይ በደንብ ቤቱ ሊመክርበት ይገባል ብለን የያዝነው አንዱ ጉዳይ ነው። ሌላው ከአጫጭር ስልጠና ጋር ተያይዞ እንደዚሁ የውጭ ሀገር ስራ ስምሪትም ስናይ ከተቀመጠው ግብ አንጻር ውስንነት ያለበት በመሆኑ ከዚህ ጋርም ተያይዞ የሚሰጡ አጠቃላይ አጫጭር ስልጠናዎች በአገር ደረጃ ከተቀመጠው ግብ ጋር ተያይዞ ቢያንስ እያንዳንዱ ዜጋ የአንድ ሙያ የተረጋገጠ የአንድ ሙያ ባለቤት መሆን አለበት ተብሎ በአገር ደረጃ በሪፎርም የተቀመጠ ግብ አለ። ስለዚህ አጠቃላይ ከዚህ ጋር ተያይዞ የሚታየው ቅንጅታዊ አሰራር አጫጭር ስልጠና ላይ የምናስገባቸው ዜጎች ስልጠናውን እንዳጠናቀቁ መመዘን አለባቸው። ከውይይቱ ተሳታፊዎች መካከል ያነጋገርናቸው በሰጡት አስተያየት በ2017 አንደኛ ሩብ ዓመት የስራ ዕድል ፈጠራን በተመለከተ ያሉን አለ። መነሻው ያው ለዚህ ትልቅ ዋና መነሻ ሊሆን የሚችለው
ስራ ፈላጊ ዜጎችን ልየታ ነው። በበጀት አመቱ መነሻ ላይ ልክ ነሐሴ ሐምሌ 1 ብለን ስንጀምር ስራ የሚፈልጉ ዜጎችን መለየት ነው። በዚህም በገጠር ከ28000 በላይ ዜጎችን እንለያለን ብለን ካቀድ ነው እስካሁን ድረስ በተለያየ መንገድ በየገጠር መዋቅሩ ከ24000 በላይ ዜጎችን ለይተናል። በከተማ ደግሞ ከ12000 በላይ ዜጎችን እንለያለን ብለን አስበን አሁን 9400 በላይ ወይንም የእቅዳችንን 86% አካባቢ ለይተናል። እስካሁን ከአመቱ እቅድ አፈጻጸም አንፃር ማለት ነው። ያው ለየትኛውም ነገር መነሻ ሊሆን የሚችለው ስራ ፈላጊ ዜጎችን መለየት ስለሆነ ማለት ነው። ስለዚህ በዚህ አግባብ ለይተን መጀመሪያ እነኚህን ከለየናቸው በኋላ በጊዜያዊ የሚለው ነገር አሁን አቆመን ቋሚ የስራ ስምሪት ነው እየሰጠን ያለ ነውና በቋሚ ስራ ስምሪት በገጠር ከ1156 በላይ ዜጎችን ወደ ስራ አስገብተናል። በከተማ ደግሞ ወደ 2400 የሚሆኑ ዜጎችን በቋሚ የስራ ስምሪት ማስያዝ ተችሏል። አጠቃላይ በድምሩ ወደ 3900 አካባቢ የሚሆኑ ዜጎች በዚህ በሩብ ዓመት ላይ የስራ ስምሪት ያገኙበት ሁኔታ ነው የነበረው። የ2017 ሰፊ እንግዲህ አንዱም የሀገራዊ ችግር የስራ አጥነት ችግር ነው። ይህን ችግር ለዞናችን ለመቅረፍ ሰፊ ስራዎችን እየሰራን መጥተናል። ከነዚህ ስራዎች ውስጥ አንዱ ስራ ፈላጊ ወጣቶችን በተገቢ ሁኔታ ፍትሃዊ በሆነ መንገድ መለየት ነው። ልየታ ስናደርግ በሁለት መንገድ ነው ልየታ የምናደርገው። አንደኛ አምና 2016 ላይ ተለይተው ስራ እድል የተፈጠራቸውና አምና ተለይቶ ስራ እድል ያልተፈጠረላቸውና ወደዚህ ዓመት የተሻገሩ ስራ ፈላጊ ወጣቶችን በተገቢ ሁኔታ የማደራጀት ስራ ነው የመጀመሪያ የምንሰራው። ሁለተኛ አምናሚውን በዘንድሮ ትምህርት የጨረሱ በተለያየ ምክንያት አምና ያልተመዘገቡ ስራ ፈላጊ ወጣቶችን በመለየት መረጃን የማደራጀት ስራ ነው በመጀመሪያ ደረጃ የኛ ተቋም የሚሰራው። ከዚህ ሲቀጥል ሁለተኛ የምንሰጠው ሀገራዊ የስራ ስምሪት አቅጣጫው ክህሎት መር ስልጠና እየወሰደ የሚሰራውን ስራ መስክን በትክክል የለየ ወጣት መሆን ስላለበት ቴክኒክና ሙያ ኮሌጅ ጋር በመናበብ የአጫጭር ጊዜ ስልጠና የመስጠት ስራዎችን እንሰራለን። በአጠቃላይ እንደ ዞናችን በዘንድሮ ዓመት አዲስ ወደ 6772 ወጣቶችን ለመለየት እቅድ ይዘናል። በንቅናቄው መድረክ የቢሮ ኃላፊዎች፣ የዞኑ ስራና ክህሎት መምሪያ ኃላፊዎች፣ የቴክኒክና ሙያ ትምህርት ስልጠና ኮሌጅ ዲኖችና ሌሎች ባለድርሻ አካላትም ተገኝተዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የቦንጋ ማዕከል እንዲሁም የክልል ተቋማት የሴቶች ሊግ መሰረታዊ ድርጅት የአንደኛ ሩብ ዓመት የአባላት ኮንፈረንስ ተካሄደ። የሀሳብ ልዕልና ለሁለንተናዊ ብልጽግና በሚል መሪ ሀሳብ ከተካሄደው የመሰረታዊ ድርጅት አባላት ውይይት ጎን ለጎን ብልጽግና ፓርቲ የተመሰረተበት 5ኛ ዓመት አባላቱም አክብረዋል። ዘገባው የክልሉ የመንግስት ኮሚኒኬሽን ቢሮ ነው። ቤተልሔም ምሩ ታቀርባለች። በመድረኩ የተገኙት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ነጋ አበራ እንደገለጹት የሴቶችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳታፊነትና ተጠቃሚነትን ለማረጋገጥ በየደረጃው ያሉ የሴቶች አደረጃጀቶችን በማጠናከር በትብብር መስራት ይጠበቃል ሲሉም ተናግረዋል። ሴቶች በሀገር ግንባታ ሂደት ውስጥ ጉልህ ሚና እንዳላቸው የገለጹት አቶ ነጋ ይህንን ተሳትፏቸውን በማሳደግ እምርታዊ ለውጥ ለማምጣት የተቀናጀና የተደራጀ ስራ ያስፈልጋል ብለዋል። ሴቶችን በማብቃትና ወደ ውሳኔ ሰጭነት በማምጣት ፓርቲያችን ብልጽግና በልዩ ትኩረት እየሰራ የሚገኝ ሲሆን የፓርቲያችን እሳቤዎች ወደፊት ለማሻገር በቁርጠኝነት መስራት እንዳለበት ገልጸዋል። ብልጽግና የህዝባችንን ፍላጎት ከዳር እንዲደርስ ታሪካዊ ኃላፊነት በመውሰድ ባለፉት 5 ዓመታት ተስፋን የጫሩና ህዝባችንን ያነቃቁ ስኬታማ ተግባራትን እያከናወነ ይገኛል ሲሉም ገልጸዋል። ሁለንተናዊ ብልጽግናውን ለማረጋገጥ ቀን ከሌሊት የሚተጋው ፓርቲያችን በርካታ ታሪካዊ ስብራቶችን እየጠገነ ሀገራችንን በጽኑ የህብረ ብሔራዊ አንድነት መሰረት ላይ እየገነባ ይገኛልን ብለዋል። የክልሉ ብልጽግና ፓርቲ የሴቶች ሊግ ጽህፈት ቤት ምክትል ኃላፊ ወይዘሮ ውባለም በዛብኝ እንደገለጹት በሊጉ መሪነት የሴቶችን ሁለንተናዊ ብልጽግና ለማረጋገጥ በርካታ ተግባራት እየተከናወነ ይገኛል ብለዋል። የሴቶችን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተሳትፎና ተጠቃሚነትን ለማሳደግ ሴቶች የግንባር ቀደም ሚናቸውን እንዲወጡ ጠይቀዋል። በቀጣይ የሴቶች ተሳትፎና ተጠቃሚነት ላይ በትኩረት እንደሚሰራም ተናግረዋል። የሊጉ መሰረታዊ ድርጅት አመራር በሆኑት በወይዘሮ ጌጠነሽ ገበየሁ አንደኛ ሩብ ዓመት እቅድ አፈጻጸም ሪፖርት ቀርቦ ሰፊ ውይይት ተደርጎበታል። የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ በትኩረት መስራት እንደሚያስፈልግም ተገልጿል። በመጨረሻም በተጓደሉ የመሰረታዊ ድርጅት አመራሮች ማሟያ የተደረገ ሲሆን የኢንስፔክሽን ኮሚቴ አባላት ምርጫ ተካሂዷል።
ወደ ለውጥ ጎዳና እየተደረገ ያለውን ጉዞ ውጤታማ ለማድረግ የአባላትን አንድነትና ጥንካሬ ጉልህ ሚና እንዳለው የጨታ ወረዳ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታወቀም። በወረዳው የሀሳብ ልዕልና ለሁለንተናዊ ብልጽግና በሚል መሪ ቃል የተካሄደውን ውይይት ተከትሎ የፓርቲው 5ኛ ዓመት የምስረታ በዓል እንዲሁ ተከብሯል። ሳሙኤል ቆጭቶ ያዘጋጀውን ብሩክታይት ብርሃኑ ታቀርበዋለች። በመድረኩ የመክፈቻ ንግግር ያደረጉት የጨታ ወረዳ ምክትል አስተዳዳሪና የፍትህ ጽሕፈት ቤት ኃላፊ አቶ አለማየሁ አባተ ፓርቲው እንደ ሀገር ከ15 ሚሊዮን በላይ አባላቶችን አቅፎ እየተንቀሳቀሰ የሚገኝ ፓርቲ መሆኑን ተናግረዋል። ምክትል አስተዳዳሪና የፍትህ ጽሕፈት ቤት ኃላፊው አክለውም ፓርቲው ከተመሰረተበት ጊዜ ጀምሮ ዘርፈ ብዙ የልማትና የመልካም አስተዳደር ስራዎችን እያከናወነ መቆየቱን አስረድቷል። እንደ ሀገር ወደ ለውጥ ጎዳና እየተደረገ ያለው ጉዞን ውጤታማ ለማድረግ የአባላቶች አንድነትና ጥንካሬ ጉልህ ሚና ከፍተኛ መሆኑን አቶ አለማየሁ አስገንዝበዋል። መድረኩ የውይይት ሰነድ ያቀረቡት የጨታ ወረዳ ብልጽግና ፓርቲ የህዝብ ግንኙነት ዘርፍ ኃላፊ አቶ አለሙ ዘውዴ ፓርቲው ታሪካዊና ቀደምት ኢትዮጵያን የያዘና ለፈተናዎች ያልተንበረከከ ጠንካራ ድርጅት መሆኑን ተናግረዋል። ፓርቲው ከተመሰረተበት በቁርጠኛ አመራሮችና አባላቶች ጥንካሬ አሁን ያለበት ደረጃ ደርሷልም ብሏል። ኃላፊው አክለውም የለውጥ ጉዞ ውጤታማ እንዲሆን ሁሉም አመራሮችና አባላቶች የበኩላቸውን ድርሻ እንዲወጡም አሳስበዋል። በውይይቱ የተሳተፉ የፓርቲ አባላቶች በሰጡት አስተያየት መንግስት የጀመሯቸው የልማትና የመልካም አስተዳደር ስራዎች አበረታች ውጤት እያስመዘገቡ መሆኑን ገልጸው እንቅስቃሴ ይበልጥ ውጤታማ እንዲሆን አስፈላጊውን ድጋፍ እንደሚያደርጉ አስታውቋል። ተሳታፊዎቹ ጨምሮ የተጀመሩ የልማት ስራዎች እንዲጠናቀቁ በየደረጃ ያሉ አመራሮች የበኩላቸውን ድርሻ እንዲወጡ ጠይቀዋል። በውይይት መድረኩ የወረዳ ምክትል አስተዳዳሪና የፍትህ ጽሕፈት ቤት ኃላፊ አቶ አለማየሁ አባትን ጨምሮ ሌሎች የፓርቲው አመራሮችና አባላት ተገኝተዋል። ህዳር ወር ሲገባ ቀድሞ ወደ አእምሯችን የሚመጣው ቆሻሻ ማቃጠል ልማዳችን ነው። ህዳር ሲታጠን እንደማለት። ባልደረባችን ምረትአብ ብርሃኑ ለህዳር መታጠን መነሻ ስለሆነው የህዳር በሽታ ያሰናዳችልን አለ። ተከታትለን እንመለስ። ህዳር ለምን ይታጠናል? በ1911 ዓ.ም የበሽታ መቅሰፍት በኢትዮጵያ ላይ ወርዶ ብዙ ሰው አለቀ። በሽታው አዲስ አበባ ደርሶ በጣም የታወቀው በህዳር ወር ስለሆነ በህዝብ ቃል የህዳር በሽታ የሚል ስም ወጣለት። ፈረንጆች ግን የበሽታውን ስም ግሪፕ ብለውታል። በሀገራችንም አንዳንድ ሰዎች ቸነፈር ብለውትም ነበር። በሽታው ቀደም ብሎ አውሮፓ ላይ በዓለም ጦርነት ምክንያት ስለተነሳና ብዙ ህዝብ ስለፈጀ ይህ ወሬ ከመስከረም ጀምሮ ተሰምቶ ነበር። ወደ ሀገራችንም በነፋስ ተዛምቶ መጣና ከጥቅምት ጀምሮ ጥቂት በጥቂት በእያንዳንድ ሰው ቤት መግባት ጀመረ። በሽታው እንደ ሳልና እንደ ጉንፋን አድርጎ ይጀምርና በበሽተኛው ላይ ትኩሳት ያወርድበታል። ከዚያም ሌላ ያስለቅሳል፣ ነስር ያስነስራል፣ ተቅማጥና ውጋትንም ያስከትላል። አንዳንዱንም አእምሮን ያሳጣዋል። እንዲህ እያደረገ በ3 በ4 ቀን ይገድለዋል። ከ4 ቀን ያለፈ በሽተኛ ግን ከሞት ቢተርፍም ከግርሻ መጠንቀቅ ይኖርበታል። በአንዳንድ ስፍራ ቤተሰብ ሙሉ በሙሉ ይታመም ስለነበረ አስታማሚ በማጣት በረሃብና ውሃ ጥም ብዙ ሰው ተጎዳ። ስለዚህ በአዲስ አበባ ከተማ በየቀኑ 200ና ከዚያ በላይ ሰው ይሞት ጀመር። በአንድ መቃብርም 2 እና 3 ሬሳ እስከ መቅበር ተደረሰም። አንዳንዶችንም ሰዎች ሬሳ ተሸካሚ በማጣታቸው ምክንያት በየግቢያቸው ውስጥ ቀበሯቸው። አፍላው በሽታ ከህዳር 7 እስከ 20 ለ14 ቀናት ያህል ነበር የቆየው። በተለይም ህዳር 12 በህዳር ሚካኤል ዕለት ብዙ ሰው ሞተ። በዚያን ሰሞን መቃብር የሚቆፍርና ሬሳ ተሸክሞ የሚወስድ ሰው ለማግኘት ችግር ሆነም። በቤተሰብ ውስጥ ከበሽታ ያመለጡ ሲገኙ 2 ሰዎች ሬሳ ተሸክሞ እየወሰዱ ይቀብራሉ። ባል ሚስቱን፣ አባት የልጁን ሬሳ እየተሸከመ ወስዶ ቀበረም። ደግሞ አንዱ መቃብር ይቆፍርና ሬሳ ለማምጣት ወደ ቤቱ ሄዶ ሬሳ ይዞ ሲመለስ ሌላው ተቀብሮበት ያገኘዋል። የህዳር በሽታ ወይም ግሪፕ በአዲስ አበባ ብቻ አልተወሰነም። ወደ ባላገርም ተላልፎ ብዙ ሰውን ፈጅቷል። ሆኖም በባላገር የአዲስ አበባን ያህል አልጠነከረም ይባላል። በዚህ በሽታ በመላ ኢትዮጵያ የሞተ ህዝብ ቁጥር እስከ 40 ሺህ ድረስ ተገምቷል። ለዚህ ነው ህዳር ወር በገባ ወቅት የጽዳትና የቆሻሻ ማቃጠል ልማዳችን የሚተገበረው። የሌማት ትሩፋት ስራን በማስፋት የኑሮ ውድነትን መቀነስ እንደሚያስፈልግ የጊምቦ ወረዳ አስተዳደር አስታወቀም። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ከምግብ ስርዓት ማጠናከሪያ ፕሮግራም ጋር በመተባበር በእንስሳት ሀብት ልማት ስራዎች ዙሪያ ለሞዴል አርሶ አደሮችና ለዘርፉ ባለሙያዎች ስልጠና ሰጥቷል። ብሩክታይት ብርሃኑ
በጎጀብ ቀበሌ የሚገኘው የዶሮ መንደር ላይ አጽንኦት በመስጠት ወደ ሌማት ትሩፋት መቀየርና በመሰል ተግባራቶች ቀበሌዎች በሁሉም ዘርፍ መስራት እንዳለባቸው ጠቁሞ በቀሪ ጊዜያቶች በዘርፉ ያሉን ሀብቶችን በአንድ አካባቢ በመሰብሰብና በመጠቀም የኑሮ ውድነትን ከመቅረፍ ባሻገር የምግብ ዋስትናን ለማስጠበቅ ሁሉም ኃላፊነቱን መወጣት እንዳለበት አቶ ትብብሩ አሳስበዋል። በተግባር አፈጻጸም የባለሙያዎች ክትትልና ድጋፍ ውስንነት መኖሩን የገለጹት ዋና አስተዳዳሪው ካለፉት 2 ዓመታት ወዲህ የታዩ ጠንካራና ደካማ ጎኖችን በመለየት በቀጣይ ጊዜያት ለተጠቃሚነት መስራት ላይ የሁሉንም ቅንጅት አስፈላጊ ነው ብለዋል። የወተት መንደር በአንድ ቀበሌ ከ2 እስከ 3 መንደር መኖር እንዳለበት፣ የአንድ ሰው የላም ብዛት ከ4 በላይ ዶሮ በአንድ ቀበሌ ከ2 እስከ 3 መንደር በአንድ መንደር 50 አርቢ አርሶ አደሮችን የያዘ ሆኖ በአንድ አርሶ አደር ከ32 በላይ ዶሮ የያዘ መሆን እንዳለበት የወረዳው እንስሳትና አሳ ዘርፍ ኃላፊ ወይዘሮ ተረፈች ወዳጆ ባቀረቡት ሰነድ ተናግረዋል። በወረዳ ደረጃ የእንስሳት መኖ ከ500 ሄክታር በላይ የለማ መሆኑም ተገልጿል። በሌማት ትሩፋት ከፍተኛ እቅድ በመያዝ የሚንቀሳቀስ ወረዳ መሆኑን የካፋ ዞን እንስሳት ዘርፍ ኃላፊ ወይዘሮ ገነት ጣቆ በዘርፉ አስፈላጊ ውጤት እየተመዘገበ እንዳልሆነ ገልጸዋል። በወተት፣ በዶሮ፣ በስጋ፣ በእንቁላል ማህበረሰቡ ተጠቃሚ እንዲሆን የሚያስችል ዘርፍ ነው በማለት ከሚታለቡ ላሞች በቂ የሆነ የወተትና የወተት ተዋጽኦ ለማግኘት እንዲያስችል በመንከባከብ ከራስ አልፎ ለገበያ ማዋል ያስፈልጋል ብለዋል። የሌማት ትሩፋት በወረዳ ደረጃ በ2015 ዓ.ም በመጀመር ለ4 ዓመታት ታስቦ እየተሰራ መሆኑን የወረዳው ደን አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ሰለሞን መንገሻ ገልጸው በእንስሳት ዘርፍ ሰፊ ሀብት የሚገኝበት አካባቢ ቢሆንም በአርሶ አደሩ መገኘት ያለበትን ውጤት ማግኘት ባለመቻሉ ትኩረት ሰጥቶ መስራት ያስፈልጋል ብለዋል። በሀገር ደረጃ በተሰጠው ትኩረት መሰረት የእንስሳት ልማት በየአካባቢው የሚገኙ ሀብቶችን ታሳቢ በማድረግ በየዘርፉ የዶሮ፣ የወተት፣ የማርና ሌሎችን መንደር በመመስረት የገበያ ትስስር ከመፍጠር ባሻገር የሚያጋጥሙ ችግሮችን ለመቆጣጠርና ክትትል ለማድረግ ምቹ በመሆኑ በአጽንኦት እንደሚሰራ ገልጸዋል። በሞይሽ በሬድ ፕላስ ካልምና ኤፍኤስአርፒ ፕሮጀክቶች በየቀበሌዎች የዶሮና የንብ ቀፎ ድጋፍ ማድረጉን የገለጹት ተሳታፊ የሆኑ የግብርና ባለሙያዎች በዘርፉ አስፈላጊውን ውጤት ማስመዝገብ ላይ ውስንነት መኖሩን ጠቁሞ በቀጣይ ጊዜያት በቁርጠኝነት ለመስራት የሚያስችል ውይይት ነው ብለዋል። በውይይት የተገኘውን ግንዛቤ ተግባራዊ ማድረግ ያስፈልጋል ያሉት የወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ጌታቸው የእንስሳት መኖ በማዘጋጀት በወተት ላም አርሶ አደሩ ውጤታማ መሆን አለበት ሲሉ ተናግረዋል። ተግባሩ ያለበትን ደረጃ በየጊዜው መገምገም ያስፈልጋል በማለት ባለድርሻ አካላቶች ለአርሶ አደሩ ግንዛቤ በመፍጠር በየመንደሩ ተጠቃሚ እንዲሆኑ መስራት ያስፈልጋል ሲሉ አሳስበዋል። ዘገባ የጊምቦ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ነው። የስኳር ህመምን በተገቢው መንገድ መታከም ከተቻለ ህሙማን በተሟላ ጤንነት የመኖር እድል እንደሚያሰፋላቸው ተነገረም። የዓለም የስኳር ቀን በሀገራችን ለ34ኛ ጊዜ በህዳር 5 ይከበራል። አንተነህ ፍቃዱ የዘንድሮውን በዓል ጤና ሚኒስቴር የኢትዮጵያ ስኳር ህመም ማህበር እና አጋሮቹ የስኳር ህመምና ሙሉ ደህንነት ለስኳር ህመም ህክምና እና እንክብካቤ ተገቢውን ተደራሽነት ካገኘ ሁሉም የስኳር ህመም ያለባቸው ሰዎች በተሟላ ጤንነት የመኖር እድል አላቸው በሚል መሪ ቃል የሚከበር ይሆናል። በዓሉ ትኩረት የሚያደርገው የስኳር ህመም ህክምና እና እንክብካቤ ተደራሽነት ዙሪያ ከስኳር ህመም ጋር የሚኖሩ የህብረተሰብ ክፍሎች የስኳር ህመም ከተከሰተ በኋላ አስፈላጊውን ህክምና እንክብካቤ መድኃኒት እና የስኳር መመርመሪያ አቅርቦት ትኩረት እንዲሰጠው ለማድረግ መሆኑን የገለጹት በጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን የስኳር ህመም በሀገራችን በከፍተኛ ደረጃ እየተስፋፋ የሚገኝ ተላላፊ ያልሆነ በሽታ መሆኑን አስረድተዋል። በሀገራችን ከ1.9 ሚሊዮን በላይ ሰዎች ከስኳር ህመም ጋር እንደሚኖሩ ይገመታል። ችግሩን አስከፊ የሚያደርገው 50 በመቶ የሚሆኑት ህሙማን ምንም አይነት የስኳር ምርመራ ያላደረጉ በመሆናቸው ህክምና እያገኙ አይደለም። በሀገራችን የአይነት 1 ስኳር ህመም በህፃናትና ወጣቶች ላይ ከጊዜ ወደ ጊዜ እየጨመረ መሄዱን ዶክተር ህይወት ተናግረዋል። ለስኳር ህመም አጋላጭ ሁኔታዎችን ያብራሩት ደግሞ የኢትዮጵያ የስኳር ህመም ማህበር ፕሬዝዳንት ዶክተር ጌታውን ታረቀኝ በተለይም ውፍረት በከፍተኛ ደረጃ ለስኳር ህመም እንደሚያጋልጥ አስረድተዋል። እስከ 80 በመቶ የሚሆነውን የአይነት 2 የስኳር ህመም ጤናማ አመጋገብ በመከተል የአካል ብቃት እንቅስቃሴ በማድረግ ሲጋራ ማጭስን በማቆም ጤናማ አኗኗርን በመከተል መከላከል እንደሚቻልም ገልጸዋል። ጤና ሚኒስቴር ከኢትዮጵያ ስኳር ህመም ማህበር እና አጋሮቹ ጋር በመተባበር የስኳር ህመም ግንዛቤ ማስጨበጥ፣ በስኳር አጋላጭ መንስኤዎች ዙሪያ በፖሊሲ የተደገፈ የመከላከል ስራ መስራት እና የስኳር ህመም ቅድመ ምርመራ፣ የህክምና እና እንክብካቤ አገልግሎት ማስፋፋትና ማጠናከር ስራዎችን እየሰራ እንደሚገኝ ተገልጿል። ህዳር 5 2017 የሚከበረው የዓለም የስኳር ህመም ቀንን አስመልክቶ በጤና ሚኒስቴር ግቢ ውስጥ ለሰራተኞች ነጻ የስኳር ህመም ምርመራ ተደርጓል።
በሚቀጥሉት 10 ቀናት በአብዛኛው የሀገሪቱ ክፍሎች ላይ የበጋው የደረቅ ፀሐያማና ነፋሻማ አየር ሁኔታ እንደሚያመዝን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። በሰሜን፣ ሰሜን ምስራቅ፣ መካከለኛውና ደቡብ አካባቢዎች ላይ ሌሊቱና የማልዳ ቅዝቃዜ ቀጣይነት እንደሚኖረውም ኢንስቲትዩቱ አስታውቋል። ዘገባው የኢትዮጵያ ሜትሮሎጂ ኢንስቲትዩት ነው። ብሩክታይት ብርሃኑ ተጨማሪውን ይዛለች። በሚቀጥሉት 10 ቀናት በጋ ሁለተኛ የዝናብ ወቅታቸው በሆኑት ከኦሮሚያ ክልል ባሌና ምስራቅ ባሌ፣ ጉጂና ምዕራብ ጉጂ፣ ቦረናና ምስራቅ ቦረና ዞኖች፣ ከደቡብ ኢትዮጵያ ክልል ጋሞ፣ ወላይታ፣ ኮንሶ፣ ጌዲዮ፣ ባስኬቶ፣ ጎፋ፣ ደቡብ ኦሞ፣ አሌ፣ አማሮና ቡርጂ ዞኖች፣ ከደቡብ ምዕራብ ኢትዮጵያ ክልል ኮንታ፣ ካፋ፣ ቤንች ሸኮ፣ ዳውሮና ምዕራብ ኦሞ ዞኖች፣ ከሶማሌ ክልል ዳዋ፣ ሊበን፣ አፍደር፣ ሸበል፣ ኖገብ፣ ቆራሂ፣ ዶሎ ፋፈን፣ ኤረርና ጃራር እንዲሁም ሀረሪና ድሬዳዋ ዞኖቹ ላይ በብዙ ቦታዎች ላይ ከቀላል መካከለኛ መጠን ያለው ዝናብ ያገኛሉ። እንዲሁም ከክረምት ጀምሮ ዝናብ እያገኙ ባሉት አካባቢዎች ማለትም ከኦሮሚያ ክልል ምስራቅ ወለጋ፣ ሆሮ ጉድሩ ወለጋ፣ አርሲና ምዕራብ አርሲ፣ ምስራቅና ምዕራብ ሀረርጌ፣ ከቤንሻንጉል ጉሙዝ ክልል መተከል፣ አሶሳ፣ ካማሺና የማኦኮም ልዩ ዞን፣ ከጋምቤላ ክልል የኢታንግ ልዩ ዞን፣ ኑዌር፣ አኝዋክና ማጂንግ ዞኖች በብዙ ቦታዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በሌላ በኩል ከሚጠናከሩት የአየር ሁኔታ ክስተቶች ላይ በመነሳት በተለይም ከሳምንቱ አጋማሽ በኋላ አልፎ አልፎ በሚኖሩት ቀናት ከአማራ ክልል በምዕራብ፣ ሰሜን፣ ማዕከላዊና ደቡብ ጎንደር፣ ምስራቅ ምዕራብና ሰሜን ጎጃም፣ አዊ ዞኖችና በባህር ዳር ዙሪያ ሰሜንና ደቡብ ወሎ፣ ዋግምራ፣ ሰሜን ሸዋና የኦሮሞ ብሔረሰብ ልዩ ዞን፣ ከትግራይ ክልል የሰሜን ምዕራብ ወቅቱን ያልጠበቀ ቀላል መጠን ያለው ዝናብ ሊኖር ይችላል ተብሏል። በተመሳሳይ የምዕራብ የደቡብና የደቡብ ምስራቅ ዞኖች ከአፋር ክልል ፋንቲ፣ ማሂ፣ ሄሪና ጋቢ ዞኖች ከኦሮሚያ ክልል ምስራቅ ምዕራብ፣ ደቡብ ምዕራብና ሰሜን ሸዋ፣ ሰላሌ፣ አዲስ አበባ፣ የማዕከላዊ ኢትዮጵያ ክልል ዞኖች በተለይም በጥቂት ቀናቶች ላይ ወቅቱን ያልጠበቀ ቀላል መጠን ያለው ዝናብ ሊኖር እንደሚችል አሃዛዊ የትንበያ መረጃዎች ይጠቁማሉ። ስለሆነም በሚኖሩት ደረቅ ቀናቶች የደረሱ ሰብሎችን መሰብሰብ አስፈላጊ መሆኑን ኢንስቲትዩቱ አሳስቧል። በመጨረሻም በከፋ ዞን በተከሰተ የመኪና አደጋ በ27 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን የከፋ ዞን ፖሊስ የትራፊክ አደጋ መከላከልና ቁጥጥር ዲቪዥን አስታወቀም። አደጋው ጥቅምት 3 2017 ዓ.ም ከማለዳው 12 ሰዓት ተኩል አካባቢ ከቴፒ ከተማ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ ከፋ ዞን ጊምቦ ወረዳ የቢጦ ቀበሌ በመገልበጡ የደረሰ ነው። በዚህም በ16 ሰዎች ላይ ከባድ የአካል ጉዳት ሲደርስ በ11 ሰዎች ላይ ደግሞ ቀላል የአካል ጉዳት መድረሱን የዞኑ ፖሊስ ትራፊክ አደጋ መከላከልና ቁጥጥር ዲቪዥን ኃላፊ ኢንስፔክተር ዳዊት ደሳለኝ ገልጸዋል። በንብረት ላይም ከፍተኛ ጉዳት መድረሱን መናገራቸውን ከክልሉ ፖሊስ ኮሚሽን ያገኘነው መረጃ ያመላክታል። ተጎጂዎችም በቦንጋ ገብረ ጻዲቅ ሻው ሆስፒታል የሕክምና እርዳታ እየተደረገላቸው ስለመሆኑ የተናገሩት ኃላፊው የአደጋው መንስኤም እየተጣራ ስለመሆኑም ገልጸዋል። ክቡራትና ክቡራን ተመልካቾች ለሰዓቱ ከከፋ ቴሌቪዥን ያሰናዳናቸው ዜናዎች የተከታተላችሁትን ይመስሉ ነበር። ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ቀሪ ከከፋ ቴሌቪዥን የሚቀርቡ ፕሮግራሞች እንድትከታተሉ እየጋበዝኩ ወዲሁ መልካሙን ተመኘው። ሰላም።